ነገ 5 ነው የምናውቃቸው የሚመስለን ግን የማናውቃቸው የመነኮሳት አለቃ ርዕሰ ባህታውያን አጋዕዝተ ዓለም ቅድስት ሥላሴን በጀርባቸው ያዘሉ 60 ነብርና 60 አንበሳ በፊት በኋላ በቀኝ በግራ እየተከተላቸው የእግራቸው ትቢያም ለነዚህ አንበሳና ነብሮች ትኩስ ሥጋ ሆኖላቸው ሲመገቡ የነበረ 562 ዘመን ሲኖሩ ምንም አይነት እህልም ሆነ ውሃ ያልቀመሱ እግዚአብሔር ከእናታቸው ማኅፀን መርጧቸዋልና 10ሩን የብቃት ማዕረጋት የተጎናጸፉ እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ተጭነው የሚሄዱ ከእናቶች ማኅፀን ከተወለዱት መጥምቀ መለኮትን የሚያክል ክቡር ሰው እንደሌለ ሁሉ እሳቸውን የሚመስል የሌለ የእኔን ግርማ አጎናጽፌአለሁና ቅዱሳን ወዳጆች በሚያዩ ሰዓት ይፍሩ የተባሉ በዓይን ጥቅሻ 7ኛ ሰማይ ድረስ የሚሄዱና በሚደርሱም ሰዓት ደግሞ መላእክት ኮቴያቸውን እንኳን የማይሰሟቸው ቅዱስ የምናውቃቸው የሚመስለን ግን የማናውቃቸው ስማቸው የከበረ ቅዱስ ስማቸውን በመጥራት ብቻ የእሳትን ባሕር የሚያሻግሩ እስከ 15 ትውልድም ድረስ የሚያስምሩ የገድላቸውን መጽሐፍ ለጻፈ ላጻፈ ላነበበ ለሰማ ላሰማ ቀጥታ ርስተ መንግሥተ ሰማያትን የሚያወርሱ አባት በስማቸው አምኖ ለተራበ ያበላ ለተጠማ ያጠጣ ሰው በዚህ ዓለም ሲኖር ደሃ ቢሆን እንኳን የሚበላው እንደማያጣ የተነገረላቸው ቅዱስ በመታሰቢያ ቀን ማለትም ከ12ቱ ወራት በአንዱ ቀን ዕጣን፣ ዘቢብ፣ ስንዴ ለቤተ ክርስቲያን መባ የሰጠ እንደ አንተ ንጹሕ ይሁንልህ ክፍሉም ርስቱም ከአብርሃም ከይስሐቅ ከያዕቆብ ጋር ነው የተባሉ ቅዱስ ከግብፅ ወደ ኢትዮጵያ በመጡ ሰዓት ኢትዮጵያን በአራቱም አቅጣጫ አዩና ጌታ ሆይ ለዚች አገር ሰው የላትምና ሰው አዘጋጅላት ብለው በጠየቁት መሠረት ሐዲስ ሐዋርያ አባታችን አቡነ ተክለ ሃይማኖትን በጸሎታቸው ያስገኙ አባታችን አቡነ ተክለ ሃይማኖት ኢትዮጵያን እየዞሩ ጣዖትና ቃልቻን እንዲሁም ደግሞ ጠንቋይን ሲያጠፉ እሳቸው ደግሞ ምድረ ከብድ ላይ ለ100 ዓመት ተዘቅዝቀው በጸሎት ያገዙ ታላቅ አባት እንደ እመቤታችን እንደ 33ቱ በዓላት በ12ቱም ወራት በአምስት ቀን ዝክራቸውን የዘከረ የእሳቸውን ንጽሕና እንደሚጎናጸፍ የተነገረላቸው ቅዱስ በዚህ ምድር የእሳቸውን ዝክር እየዘከረ ግን እናትና አባቱ ሲኦል ቢገቡ የዛን የዘካሪውን እናትና አባት ከሲኦል አውጥተው የብርሃን ከተማ የሚያስገቡ እኒህ ስም አጠራራቸው የከበረ አባታችን ርዕሰ ባህታውያን አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ጌታ ሆይ እኛ ኃጢአተኞችና የእፉኝት ልጆች እኒህን የከበሩ ጻድቅ በየትኛው አንደበታችን ልንጠራቸው እንችላለን? አዎ እኛ ወራዳና ደካማ ልጆችህ የኒህን ጻድቅ ስም በከንቱ ጠርተን እንዳናስቀይምህ እንፈራለን። በከመ ምሕረትከ ጌታ ሆይ እንደ ምሕረትህ እንደ ቸርነትህ አንደበታችንን አጣፍጥልንና የኒህን ለሰማይም ለምድርም የከበዱ ጻድቅ አባታችንን ዜና ስም ጠርተን እንባረክ እንቀደስ ዘንድ ፍቀድልን። አባታችን አቡነ ገብረ መንፈስ ቅዱስ ከደጋግ ወላጆቻቸው ከአባታችን ከቅዱስ ስምዖንና ከእናታችን ከቅድስት አቅሌስያ